የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውምን አለው። ጌታም አዎን አልምራቸውም፣ ስራይ ያበዛሉና አለው። ጎጃሜ ተበላችሁ። አቡነ ገለመሌ ብለም ጸሎት መጽሐፍ የምታነብ ጎጃሜ ተበላ። አባቴ አይሰሙ። ጎጃሜ ተበልተሃል አባ። ቀጥሉ። ለአንተ ለጠየቁ ጥያቄ የተመለሰው መልስ በጭራሽ ከመጽሐፍ ቅዱስ ጋር የሚገናኝ አይደለም። እነዚህ ሰዎች ጀብደኝነታቸው የኢትዮጵያን ሰዎች ለማስማር ነው። የኢትዮጵያን ሕዝብ ለማዳን ነው። የሚዘቀዘቁትም አይናቸው የሚወጣውም እግሩ የሚቆረጠውም የተክለ ሃይማኖት እግሩ ቢቆረጥ፣ በነገራችን ላይ ተክለ ሃይማኖት እግሩ ቢቆረጥ ምን መች ተጎዳ? 6 ክንፍ እኮ ነው የበቀለለት። ይሁን አንድ እግር ተቆርጦ 6 ክንፍ ቢበቅልለት በሁለት ክንፉ እየበረረ በሁለት ክንፉ ከፀሐይ ተከላክሎ በሁለት ክንፉ ደግሞ ምርኩዝ አድርጎ ትራንስፖርት እንኳን እኮ አይጠብቅም እኮ ሰውዬ ከቀበና ፒያሳ አንድ እግር ተቆርጦ 6 ክንፍ ከበቀለልህ እና እግሩ የተቆረጠው ለምንድን ነው? ኢትዮጵያን ህዝብ ለማስማር ነው። አይገናኝም። መጽሐፍ ቅዱስ ላይ ካሉ ተአምራቶች ጋር የእነዚህ ገድላት ተአምራት አይገናኝም። ጥያቄያችን ከዘላለም ህይወት ጋር ነው። ለምን ተዘቀዘቀ? የኢትዮጵያን ህዝብ ለማስማር። ለምን እግሩ ተቆረጠ? የኢትዮጵያን ህዝብ ለማስማር ነው። መጽሐፍ ቅዱሳዊ አይደለም። የሰው ልጅ የኃጢአት ስርየት የሚሆኑ ለጎጃሜ ግን አይሰራም እኮ ብራዘር ብሩኬ፣ ለጎጃም አይሰራም እኮ ስራ ያበዛሉ። ይኸው አባታቸው ገብረ መንፈስ ቅዱስም ጌታችንን በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱን ሳትምራቸው ምን አለው? ጌታም አዎን አልምራቸውም፣ ምክንያቱስ ስራይ ያበዛሉና አለው። ለምንድን ነው አይምራቸው? ስራይ መተት ስለሚያደርጉ ማለት ነው። ይሄ የሆነን አካባቢ ጠርቶ በዚህ ልክ መናገር በጣም ነውር ነው። የሆነን አካባቢ ጠርቶ ሰው ይበላሉ ሁሉ ብሎ የተጻፈው ትልቁ ላይ አድርገኝ ይህንን ለሞጣ ቀራንዮ ያድርሱለት። ሆነ ሶሻል ሚዲያ ላይ የሚሰሩ ትልቁ ላይ አድርገኝ ገድለ ተክለ ሃይማኖት እነሱ ሲጽፉ ካላፈሩበት ህዝባችንን እንደዚህ እየከፋፈሉ